ኮስተር በይ፣ እያፈጠጥብሽ ነው። ኮስተር በይ ባላየ ፈጣሪው ታምረን ላይ ያሳይ። ቄጤማ አርጋ አሳያቸው። ቄጤማ ይራመዳል ብሎ ይደረቅብኝ። ወይኔ ጉዴ! ጭራሽ ሁለት ናቸው። እኔ ለሳ አሁን ብትሮጪ እዛ ጋር ያሉት ያዩሻል። ትወርቂያለሽ። የሰፈር በቀለጃ ነው የምትሆኝ። ወይኔ እድሌ! ጉዴ ፈላ። ፈጣሪው ይርዳኝ። ውሻ ወዳለሁ ባይዘው። እንደዚህ አይነት ነገር ገጥሟቸው ያውቃል ቤተሰብ? ወይኔ በብዛት ማለት ነው። በእርግጠኝነት የአብዛኞቻችን ባህሪ ነው ብዬ አስባለሁ። ማለት ድንጋጤ፣ ፍርሃት ማለት ነው። መንገድ ላይ የሆነ ውሻ ሲያጋጥማችሁ ወደ እናንተ ውሻው እየመጣ ቀርጹት። ልክ ላይክ እንደዚህ ነው የምትሉት ማለት ነው። ወይኔ አሁን በወድቅ እወረዳለሁኝ። እዚህ ዝም ብለሽ ቀጥ ብለሽ መንገድሽን ሂጂ፣ ምንም እንዳትዞሪ። እኔ እኮ ውሻ ወዳለሁ እያላችሁ ትሄዳላችሁ ማለት ነው። እና ሀይሚዬ ስቶሪ ላይ አድርጋው ነው ሰሞኑን ግን ማለት ነው ዝገቱም ሳቁም እኔ የሌለ ነው የምላችሁ። እና ለማንኛውም በጣም ነው ያሳቀችኝ ሀይሚዬ ስቶሪ ላይ፣ ቲክቶክ ስቶሪ ላይ ነው ያገኘሁት ማለት ነው ውዶቼ። ዞር ስል ዘዋሪ ነኝ እኔ። እና ትላንት ደግሞ እንግዲህ ሀይሚዬ አክቲንግ ሰርታ ነበራ እና በአክቲንጉ ላይ ደግሞ አጥፉ ብሩኬ ንጉሱ የኔ ቅምጥል ብሎ እንትን ብሎ ነበር ማለት ነው። እና ልክ እንዳየሁት ማለት ነው ጉድ የሚለው ማን ነበረ? ያ ቦርጫሙ ቲክታክ ላይ ማለት ነው። እና እሱ ነው ትዝ ያለኝ። ጉድ ይላልና ሁላችሁም ታውቁታላችሁ ብዬ አስባለሁ ማለት ነው። እና አሁንም እኔ ጨረቃ ፋሚሊ ጉድ እያልኩ መጥቼላችሁ እና ጉድጉደስ በላይ ምን እንደው ታውቃላችሁ? እንትን ላይ ማለት ነው ኮሜንት ላይ ምናምን ውዶቼ፣ አንዳንድ ቤቶች የዋ የሆናችሁ ቤቶች የምሬ ነው። ያው አብዛኛውን ስለማናቅ እንግዲህ እኛ በ20 ደቂቃ በ30 ደቂቃ ቪዲዮ ነው የምናየው እና እውነት ይመስለናል አንዳንዴ ሁሉም ነገር። እና ሀይሚዬ እና ብሩኬ ፋይን ናቸው፣ ሰላም ናቸው ምናምን አታስቡ እላለሁኝ። እኔ ግን ያው እኔ እኮ በውስጤ እንትን ይሰማኛል እኮ ጨነቃለሁ። ግን ደግሞ ይሄ በቃ ኖርማል ፕራንክ እንደሆነ ውስጤ ስላመነ በዚህ አልተጨነኩም በአሁኑ ዙር ማለት ነው። ኢቨን ሀይሚዬ ፕራንክ ብታመጣ ራሱ ምናምን ምንም የሚያስጨንቅ ነገር የለም፣ ኖርማል ነው። በቃ ስራ አይደል አለቀ። እና ኮሜንታቸው ደግሞ እንዴት ደስ እንደሚል እና ጉድጉድ ያልኩት ያው ብዙ እህቶች እናስባለን እና ትናንት አሁን ብዙ ልጆች አስባችሁ ነበር ሀይሚዬ ደብሯታል ምናምን እያላችሁ። ኢቭን እኔ ቤት የምትመጣ እህቴ ኑር ነው ስሟ፣ በትክክል እንትን አላልኩትም እና በጣም ታስባለች ሀይሚዬ ደብሯታል ምናምን እያለች ትጨነቃለች። የኔ እናት የኔ እህት አይዞሽ አትጨነቂ፣ አይው አሁን ፏ በይ በቃ እንደዚህ ነው። እና ኮሜንት እንትን ስል ኮሜንት ማንበብ በጣም እወዳለሁ። በተለይ ደግሞ የሀይሚዬና የብሩኬ ሲሆንማ በጣም ነው ደስ የሚለኝ ማለት ነው። እና ለማንኛውም የኔ ቅምጥል ብሎ ሲላት ሀይሚዬ ደግሞ ምን ብላ መለሰች? ሀረ ሊበላ ብላ ስቃ ምናምን እንትን ብላለች ማለት ነው። እና እየተዛዛጉ ነው በቃ ሰሞኑን አልተቻሉም ባልና ሚስቱ ማለት ነው። እና እኛንም ፈታ እያደረጉን ነው። እና ትላንት ታዲያ ሀይሚዬ አክቲንግ ስትሰራ በጣም ብዙዎቻችሁ እያሰባችሁ እየተጨነቃችሁ የደበራት ምናምን መስሏችሁ ነበረ። ግን እኔ ያው ተናግሬ ነበረ። በእርግጥ ይሄ አክቲንግ ነው። የሆነ ስራ ሲሰሩ ከዚህም በፊት ተናግረዋል። እነሱ ብዙ ጊዜ እየተናገሩ ነው። ሀይሚዬና ብሩኬ እንግዲህ ታውቋቸዋላችሁ፣ ለኦዲየንስ ክብር አላቸው ምናምን እና እኛ ስንጨነቅ ምናምን የሆነ ሊሰሩ ያሰቡትን ሁሉ ራሱ እንትን ሊሉ ይችላሉ ምናምን እና ማለት ለእኛ እንትን ከማለታቸው የተነሳ ማለት ነው ማለት ከሌላው በተለየ ከሌላዎቹ ዩቲዩበሮች በተለየ ሀይሚና ብሩኬ ኦዲየንስን ያዳምጣሉ፣ ኦዲየንስን ፊሊንግ ያያሉ ምናምን እና ተናግሮ ነበረ ከዚህ በፊት ብሩኬ የዛኔ የቀለበት ምናምን ሰርፕራይዝ ያደረጋት ሰዓት
በሰራው አክቲንግ በማግስቱ ሀይሚዬ ጠርታ ምናምን ሰርፕራይዝ ያደረገችው ወርቅ ሰዓት ሰጥታ ሰርፕራይዝ ያደረገችው ሰዓት ላይ ተናግሮ ነበር። እኛ ማንኛውንም እንትን ስንሰራ አክቲንግ እየሰራን ነው እንጂ እንደዚህ እኛ ጋር ህይወት ጋር የሚያገናኘው ነገር የለም ብሎ አትጨነቁ፣ አታስቡ ብሎ ተናግሯል ብዬ ትላንትና ተናግሬ ያለው ማለት ነው። ግን እንደዛም ብሎ በቃ ትጨነቃላችሁ፣ ዝም ብላችሁ የሆነ ፊታቸውን ስታዩ ምናምን ትጨነቃላችሁ ምናምን ማለት ነው እና ትላንትና በሰራቸው አክቲንግ ላይ ነው እንግዲህ ብሩኬ እንደዚህ ብሎ ኮሜንት የጻፈው የኔ ቅምጥል ብሎ የጻፈው ማለት ነው ውዶቼ። እና እውነት ነው ያንተ ቅምጥል ነች ሀይሚዬ ታደሰ የጋሽ ታደሰ ልጅ እና ሀይሚዬ ደግሞ ኧረ ሊበላ ብላ እንግዲህ ጽፋለች። እና ከዛ ምንድን ነበር ኧረ ሊበላ ስትል ማለት ነው ባለፈው ምንድን ነበር ያላት ብሩኬ ኧረ ሊበላ ማሬ ወለላ ያለው ነገር ማሬ ወለላ ያለው ነገር ትዝ አለኝ ማለት ነው። እና ወርቅ አሰርክ ብለህ ምናምን ያለችው ፓርት ላይ እንግዲህ ብዙዎቻችን እያዝናናችን ነበርና እሱም እንደገና ደግሞ ኧረ ሊበላ ማሬ ወለላ አልሽኛ እያለ ነበረ ማለት ነው ብሩኬ። ሌላው ደግሞ ዛሬ ደግሞ ሀይሚዬ ብሩኬ አክቲቭ አደረገው እንትን ምንድን ነው ዛሬ በለቀቀው ቪዲዮ ማለት ነው ኮሜንት ሰጥታ ነበር፣ ሪፖስት አድርጋለታለች ምናምን እና ከዛ እምባ ያቀረረ ኢሞጂ አድርጋ ከዛ ደግሞ የፍቅር እንትን አድርጋለች ማለት ነው። እና ውዶቼ ይህን ነገር ማመጣው ለምንድን ነው ያመጣሁት? ለምንድን ነው የምትጨነቁ እህቶች አትጨነቁ፣ ስራ ነው እየሰሩ ያሉት ለማለት ፈልጌ ነው። እሺ ውዶችዬ አትጨነቁ፣ አታስቡ፣ ምንም የተፈጠረ ነገር የለም። ቤካም መጥቷል። ቤካም ደግሞ ዝም በላቸው አንተ አላበድክም እነሱ ናቸው ያበዱት ብሏል። አሁን እኛ ነን ያበድነው፣ እውነትም እኛ ነን እኮ ያበድነው፣ እነሱም አላበዱም፣ ስራ እየሰሩ ነው አለን እንጂ አሁን እንደዚህ የምንጨነቅ እንትን የምንል እንዴ። እና ደግሞ ተሳዳቢዎች ምናምን የሆነ ፕራንክ መሆኑን እያወቃችሁ አንዳንዶቹም ደግሞ እንደው በጣም ትገርሙኛላችሁ ማለት አንዳንዶቻችሁ ደግሞ ማለት ነው አሁን ይሄ ግልጽ ነው፣ ህፃን ልጅ ራሱ ይለየዋል፣ ያውቃል ፕራንክ እንደሆነ ቀልድ ጨዋታ እንደሆነ ማለት ነው። እና ፕራንክ ከሆነ እሺ፣ ግን እንደዚህ ምናምን ብላችሁ የምትኮምቱ እንዴ ምን አይነት የዋህ ብትሆኑ ነው በዚህ ልክ? ይሄ እኮ ግልጽ ነው ውዶቼ። ምን ሆናችኋል? ምን ሆናችኋል? ነቃ ደንገጥ በሉ እንጂ እንዴ። እና ውዶቼ አትጨነቁ፣ አታስቡ ማለት ነው። እና እችን ፎቶ ደግሞ በጣም ነው የምወዳት። ሀይሚዬና ብሩኬ ተቃቅፈው ምናምን የተነሱት ታስታውሳላችሁ? ያኔ ልጅ ያለን ሆነሽ ጎረቤቴ የሚለው ሙዚቃ ግን ለነሱ እንትን መጀመሪያ ምንድን ነበረ የመጀመሪያ ቪዲዮቸው ላይ ብሩኬ የጋበዛት ሙዚቃ ሸጋ ልጅ ባሳቢ የሚለው እሱ ሙዚቃ ስሰማ ማለት ነው ሀይሚና ብሩኬ ናቸው ትዝ የሚሉ ማለት ነው። 1 ሚሊዮን የገባው ቪዲዮ በጣም ነው የምወደው ያንን ቪዲዮ፣ ሁሉም ነው የሚወደው። እና ያው 1 ሚሊዮን ቪው ገብቷል እንግዲህ። እና ታስታውሱ ከሆነ ብሩኬ ደግሞ ላይቭ ላይ ቲክቶክ ላይቭ ላይ መተው ከኦዲየንስ ጋር ሲጫወቱ ምናምን ግጥም ሲገጠምላቸው ምናምን ያኔ ማለት ነው ዘፍኖላት ነበር ማለት ነው። ይሄ ሙዚቃ ነበር የጋበዛት ሸጋ ልጅ ባሳቢ የሚለው ማለት ነው። የማን ነበር? የጎሳዬ ሸጋ ልጅ ባሳቢ ድንገት ልቤ ገብታ ትመላለሳለች ቀን ማታ 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 እያለ ማለት ነው። እና በጣም ደስ የሚል ጊዜ ነበር የዛን ታይም ምናምን። እና አሁን ደግሞ ቼንጅ ኦፍ ቼንጅ ማለት ነው። ኧረ ዛሬ እኔ ማበርኩ እንዴ ሆ። ለማንኛውም ውዶቼ መልካም ቀን ይሁንላችሁ። ያው ዛሬ እንግዲህ ፈታ እንዳላችሁ ዛሬ በዛሬው እንትን ፈታ እንዳላችሁና ከዚህ በኋላ እንደማትጨነቁ ተስፋ አድርጋለሁ ማለት ነው። የምትጨነቁ የምታስቡ ልጆች እና አትሳቡ፣ አትጨነቁ። እነሱ ስራ ላይ ናቸው፣ እየሰሩ ነው። ፏፈሽ በሉ። ዱኒያ ፏ ነው ይላል ማን ነበር? ሙቤ ዱኒያ ፏ ነው። ሙቤ ትናንት ደግሞ እንትን እያለኝ ነው እያሳዘነኝ ነበረ እናቴን ምናምን እያለ ያው የእነሱን ቪዲዮም ትንሽ ካየውኝ ቆየት አልኩኝ ምናምን እና አንድ በጣም የሚከብር ድራማ አምጥተው ነበር እነሱም ራሱ ማለት ነው። እና ወዶቼ ለማንኛውም ምንም አታስቡ፣ አትጨነቁ ነው የምላችሁ። ሀይሚዬና ብሩኬ እንግዲህ ተመካክራችሁማ ከሆነ ሄዱበት ነው የምላችሁ፣ ሄዱበት
እንዴ እኛ የሚከፋን ሀይሚዬ ያልቅሳ ስትመጣ ሲከፋት፣ ብሩኬ ሲከፋው የሆነ በቃ አለ አይደለ ፊታቸው ቅርዝዝ ብሎ አንድኛቸው ስናይ ይከፋናል። በቃ ደስ አይለንም ምናምን እና እንደዚህማ እርስ በርሳችሁ እየተዛዛጋችሁ ተመካከራችሁ ምናምን ከሆነ እኛም በቃ ደስ ብሎን በፍቅር እያየን እንቀጥላለን ማለት ነው። እና ሰውም ደግሞ አያስብም፣ አይጨነቅም። ቪዲዮውን በጉጉትና በፍቅር ያያል ማለት ነው። እንደውም ተከታታይ ሁሉ ቢሆን በዚህ እንትን በቃ አሪፍ ነው ማለት ነው። እና የምሬ ነው። ተመካክረው ከሆነ ይሄዱበት እና አታስቡ ውዶቼ። ባይ ባይ